እንዴት ናችሁ? በዛሬ ቪዲዮ አይ ቲንክ እንዴት ናችሁ? በዛሬ ቪዲዮ አይ ቲንክ ተምኔሉ ላይ ልትገምቱ ትችላላችሁ። የሆነ ቦታ ይዣችሁ ሄዳለሁ ማለት ነው እና አሁን 4 ሰዓት ምናምን ሆኗል። ግን ደመናው በጣም ከባድ ነው ክረምት እንደመሆኑ መጠን እና አሁን ባለፈው ቪዲዮ ላይ ዛሬ የማደርገውን ነገር ብዬ ነው መሰለኝ የነገርኳችሁ። ክርል ልገዛ ነበር። ያኛው ጋውን አልቆ ምስሉ ካለ እዚች ጋር አስቀምጥላችኋለሁ ማለት ነው እና ዛሬም ኦርደር አለ። እሱን ክር በዛው ከቻልኩ ገዛለሁ። የሚሄድበትን ቦታ አሳያችኋለሁ ማለት ነው እና በዛውም አንድ እንግዳ አስተዋውቃችኋለሁ። ለስኬሊን ትዊት ቅድም እንግዳ አለ ብያችሁ ነበር እና የሆነ አንድ ልጅ አለ ማለት ነው። ታውቃላችሁ ባህሪውን ልጁን ሳላሳያችሁ ባህሪውን ልንገራችሁ። ልጅ የሆነ እንከፍ ነገር ገብቷችኋል? የወዳጅ እንከፍ ማለት ነው። በቃ የሆነ በምግብ ይታለላል፣ በብዙ ነገር ይታለላል። ናሺ አዘብራ ታውቃቸው? አይ ስሜ አብርሃም ይባላል እና ምግበላችሁ ሰራተኛ ነኝ። ቪዲዮ ኤዲተር ነኝ። ካሜራም እሞካከራለሁ፣ እሰራለሁ። ካሜራ እንግዲህ በኒ ነው የምታዩት። በኒ እሞካከራለሁ፣ እሰራለሁ። እሱን ዝም በሉት እናየዋለን። ጠሩ እና አሁን ታክሲው ፈጥኖብን እኛ ወሬያችንን ስንቀድ እኔም ክሮሽን ስሰፋ ታክሲ ውስጥ ይገርማችኋል። ባይዘዌ ሙያ የለውም ምንም የሚችለው ነገር የለም። ከኔን የተማረው አንተ አሁን እኔም በለጠኝ። ያማህ ሰው እንደማበረታታት ወንድምን አብሮ አደገ አትረባ ድሮ እና አሁን ስንገባ የምናደርገውን ነገር አሳያችኋለሁ። እኔ ዝም ብዬ የመጀመሪያ ነው የኪሮሽ ባዛር ስሳተፍ ኪሮሽ አይደለም በዘዌ ኪሮሽ ስለምሰራው ነው እንጂ ማንኛውንም ፕሮዳክቶች የሚሸጡበት ባዛሮች ናቸው ያሉት እና አሁን ሰው ሁሉ ያወጣ ቪዲዮ ያደረገ ነው ያሉ ብቻ ግን ውስጥ ስንገባ በእርግጥ ማን እንዳለ ምንም እንዳለ አላውቅም። በቲክቶክ ብቻ ቪዲዮ ነው እቺ ነው ወጣት። አንተ የተች ታውቃለህ ጨራሽ እኮ ገብተን የሚሆነው እናያለን ማለት ነው። እና ሰብስክራይብ ማድረጋችሁ እንዳትረሱ ፕሊዝ። እንኳን ተጫ እሺ አሁን ደርሰናል። ቫይቡን ላሳያችሁ።
ሰላም ጤና ይስጥልኝ ክቡራትና ክቡራን ይህ በካሽሚር ኢቨንትስ የሚዘጋጀው አርባን ፋይንስ ባዛር ነው እኔ በኃይሉ ባላለው ከታዛ ሌዘር ነው የመጣሁት እነዚህ የምታዩዋቸውን የሚያማምሩ ከንጹህ ቆዳ የተዘጋጁ ቦርሳዎችን ሻንጣዎችን ቀበቶዎችን ዋሌቶችን እኛ ማንሰራው ምንም ነገር የለም ቦሌ ጃፓን ኤምባሲ ናይል ሶርስ ቢልዲንግ ስር እንገኛለን መታችሁ ጎብኙ ዛሬ ከማን ጋር አዛቦ ድሬስ እሺ የት ነው የተገናኘ ነው አርባን ፋይንስ ባዛር እሺ የምትሰራቸውን ፕሮዳክቶችን ምን እንደምትሰሪና የት እንደምትገኚ ንገሪያቸው ኦኬ ምን ሰራቸው ቀለል ያሉ ቀሚሶችን ነው እንደነዚህ አይነት የሃንድ ሜድ ጥልፋቸው ሃንድ ሜድ ነው በፈትል ነው የሚሰሩት የፈለጉት ፕሪፈር በሚያደርጉትም እናዘጋጃለን ቲክቶክ እና ኢንስታግራም ላይ አዛቦ ድሬስ ብለው ኮንታክት ማድረግ ይችላሉ ኦንላይን ላይ ነው የምንሰራው አመሰግናለሁ ይባላል ግን ሰው በፊስ ለስም ቢሆን በደንብ ብር ይሰራል ላሳያችሁ
ባዛሩ ላይ ዋልኩበት። ገብቷችኋል? እንዴት መሰላችሁ? ጋውን የጀመርኩት ኦርደር ነበረ እዚሁ አጋመስኩት እና ብዙ ቢዝነስ ካርዶች ተቀብያለሁ በዚህ አጋጣሚ። እና ሌላ ምን ቀረ መሰላችሁ? እናንተ መሰናበት ነበረ፣ ግን ደግሞ ስንወጣ ግዴታ ቤት ስንደርስ ማየት አለባችሁ ብለን ነበረ። ግን የሚያሳስባችሁ አይመስለኝም መሰለኝ። የሚያሳስባችሁ ካለ ደግሞ ኮሜንት ላይ መናገር ትችላላችሁ ማለት ነው። እኛ እስከ መጨረሻው ድረስ ቪዲዮ እንሰራለን። አሁን የመጨረሻውን ሹት አሳይቻችሁ ቀጥታ ወደ ቤታችን እንሄዳለን ማለት ነው። ቻርጀር ሊዘጋ ነው። 9 ነው ምናምን % ነው ያለው። የኔ 50 አለ የኔም ሊዘጋ ነው። ተምኒ የሆነ ፎቶ እንደዚህ ሹት አድርጓለሁ ማለት ነው። እና ሆነም ቀረም ማለት እናንተ ቦሌ እንደዚህ ነው። እኔ ከከረዮቱ አያውቅም። ለዛ ነው ከመርካቶ የማያውቅ ልጅ እኔ ነኝ። ቦሌ እንደሆነ ቦሌ የት እንደሆነ እኔ ነኝ ያሳየሁት። መርካቶ አታውቅማ። ለዛ ቦሌ የት እንደሆነ እኔ ነኝ ያሳየሁት። ምንም የሚያውቀው ነገር የለም። ቦሌ ደንበል የቱ ጋር ነው የሚሻለው? ሚሊኒየም አዳራሽ የቱ ጋር ነው? እስኪ ንገረኝ። ጨበልማ እዛ ጋር ነው የእንጭ ልጅ። እሺ ሚሊኒየም አዳራሽ አሳየኝ። ና እንሂድ። ሳዳደዛ አይ ብቻ ግን ምን መሰላችሁ አሁን የሄድኩበት ባዛር ማለት አሁን የሄድኩበት ባዛር እነሱ ናቸው አፈቻለሁ አባቱ ባይዘው እኔ ባገኛቸው ኖሮ እኔ ራሴ ነበር አብሮስ ማድረጋቸው። ባዛር በጣም ነበር የሚፈልገው። እፈራ ነበር። ቆይ ኢንሻአላህ ተረጋጋ። ላውራበት ነገር ላውራ እንዴ ባይዘው አክቹአሊ ኖርማል ቢዝነሶች በተለይ ለስሙል ቢዝነሶች ማለት ነው አጠራቅማችሁም ቢሆን ባዛር እንደምን ነው እንትን በሉ እና አብዛኞቹ ደግሞ ባዛር ክሬቲቪቲን ይጠይቁት። ለኪሮሽ ባለሙያዎች ደግሞ ይሄ ነገር ቀላል ነው ብዬ ማስብ እንደኔ ስቴት እና የእናንተ ጭንቅላትና የእናንተ አስተሳሰብና የእናንተ ፍላጎት የሚወስነው ማለት ነው። እና አሁን እኔ ሄድኩት ሴፕቴምበር ላይ በእርግጥ እርግጠኛ አይደለሁም ዋጋቸው ምናምን ስለማላቅ፣ ግን ቢሆንም እንደምንም እዛ ለመግባት እሞክራለሁ። ምክንያቱም ዋጋቸው ይታወቃል። ዋጋቸው ማለት የውጭ ሀገር ዜጋ ይበዛል እና ለእነሱ ደግሞ የሆነ ለየት ያለ ነገር እነሱ ከዛ ውስጥ ነው የሚወጡት አብዛኞቹ ማለት ነው። እና ከዛ ውስጥ ደግሞ የለም በቃ ለየት ያለ ነገር ለማቅረብ አብዛኞቹ ሌዘር አለ፣ ክራፍትስ በአጠቃላይ አሉ። በጣም ብዙ ነገሮች አሉ። የሌሉ ነገሮች ልጆቹ አስተያየታቸው ዳባል ይመጡ ፋክ ደግሞ በላቸው አንተ ቪዲዮ እኮ ነው እንዴ ትወይ እንዴ መብራት። እንግዲህ የዛሬ ቪዲዮ እዚህ ላይ ባበቀ ይሻል። ያለበዛ ቪዲዮ ሱስ ይይዛል። የነት ከሰፈር ወጣ ብላችሁ ማሬም ነው የምላችሁ። ይሄን ክረምት መለወጥ ከፈለጋችሁ ከሰፈር ወጣ በሉ። እግዚአብሔር አትማገቱ። በቃ ከሰፈር ላይ አትዋሉ። በቃ የሆነ ነገር እንትን በሉ። እኔ ከቤት ወጥቼ አላውቅም እርግጥ፣ ግን በቃ በኪሮሽ ምናምን ቢዝነስ የሆነ አንዳንድ ቦታዎች ምናምን እቃኛለሁ እና እንደዛም ሆኖ ግን በጣም ጤንነት ነው። መለወጥ ከፈለጋችሁ መጀመሪያ ኢንቫይሮንመንታችሁ ለውጡ ይባል የለ ሶ መቀየር አለባችሁ ማለት ነው። ሰው ሁሉ እያፈጠጠ ቪዲዮ አዩ ብቻ ማነው ዳታ ስልክ ይዤ ማበዳለ ያለ እና እስካሁን ድረስ በጣም ነው የሚቀየማችሁ። ሰብስክራይብ ሊንኳን ነካ በቃ አለቅ። ሌላ ምንም አታዛዝ እና ቪዲዮ ላይክ ማድረጋችሁ ለምረሱ። ይሄ ቪዲዮ ቫይራል በጣም ደስ ይለኛል፣ ግን አይወጣም። ችግሩ እኮ ነው። ግን ሰብስክራይብ በቃ አዎ። ስንት አለው ሰብስክራይብ?